ሰላም ውድና የተከበራችሁ ውድ ቤተሰብ እንደምን ቆያችሁ? ሰላማችሁ ብዜት ትርፍ ይበልልኝ። በያላችሁበት ዓለም ዳርቻ ፈጣሪ ይጠብቃችሁ። ሀገራችን ኢትዮጵያ እግዚአብሔር አምላክ ይጠብቅልን እያልኩኝ ሰይዶ ወደ ቤቱ ገብቷል። ተመስገን ይባላል ማለት ነውና እንግዲህ ሰይዶ ወደ ቤቱ ሲገባ ሱመያ ደግሞ ጠፍታለች እየተባለ ነው ማለት ነው። ግን ሱመያ ጎበዝ ነሽ ግን ማለት ነው የእውነት አትጥፊበት ማለት ነው። አንዳንዴ ታውቃላችሁ ሰይድ ማለት ነው እንደዚህ አይነት አባት በለው። በርግጥ ጎበዝ አባቶች አሉ በጣም ማለት ነው። እና እንግዲህ ባህር ዳር ስትሄድ ባህር ዳር ገባ፣ ከባህር ዳር ጎንደር ገባ። ከጎንደር ደግሞ እንግዲህ ያው ድምፁ ጠፍቶ ነበረ። ሰይድ ሲፈልግ ነበረ። ሀዩ ቀውጥ እያደረገች ነበረ። ግን ሰይድ ያው ስልክ ጠፍቶብኝ ቻርጅ ዘጋ። ወዲያው ደግሞ ስልኩ ጠፍቶብኛል። እንዴት እንደጠፋብኝ አስብ እነግራችኋለሁ። አሁን ግን በሰላም ቤቴ ገብቻለሁ። ግን ደግሞ ሱመያ ያው የገባችበት የትም ቦታ ብትገባ ገባለሁ፣ ፈልጋታለሁ፣ መቼም ቢሆን አለቃትም እያለ ነው። ግን ብርቱ አባት ነው የምር ማለት ነው። ምክንያቱም በእርግጥ ሁለት ልጆች ማለት ቀልድ አይደለም። ግን ደግሞ አንዳንድ ጊዜ ተሰላችቶ የሚተው አሉ ማለት ነው። በቃ እኔ ደክሞኛል ካሁን በኋላ ልጆች ሲያድጉ በራሳቸው ጊዜ ይመጣሉ የሚሉ አባቶች ይኖራሉ ብዬ አስባለሁ። ግን ደግሞ መቼም ቢሆን ተስፋዬን አልቆርጥም። አሁንም ቢሆን ፈልጋታለሁ። አሁን ደግሞ አዳማ ሄዳለሁ ማነው ወደ ሀረር እጓዛለሁ እያለ ነው ማለት ነው። ሰይድ ጎበዝ ነው የምር ማለት ነው። አሁን በአሁኑ ሰዓት በተለይ ስንቶቻቸው ናቸው ልጆች ወልደው ከን ልጆቻቸው ጥለው እናት እያለቀሰች እናት እያነባች ልጆቻቸውን ጥለው የሚሄዱ ብዙ ነፍ አባቶች አሉ። እግዚአብሔርም ማለት ነው። እናት ልጇን ተሸክማ ለመና እስከምትወጣ ድረስ የምታበላ የምታጠጣ አጣ ለመና እስከምትወጣ ድረስ ብዙ አባቶች ናቸው ኢትዮጵያ ላይ በተለይ ማለት ነው። እና ከዚህ አንፃር ሰይድ እግዚአብሔር አሁንም ይባርከው። ልጆችን መቼም ቢሆን አልተውም። እሷንም ቢሆን ፈልጋታለሁ። የገባችበት ቦታ ገብቼ ነው መፈልጋት እያለ ነው ማለት ነውና ሱመያ ግን ጎበዝ ነሽ ስንልሽ ደግሞ ብዙም ባታበዢ ጥሩ ነው ብዬ አስባለሁ ማለት ነው። ምክንያቱም በቃ ታረቂ፣ ልጆቹን ማሳይ፣ አትጥፊበት ነው የምልሽ። ምክንያቱም በርታ ከድሬዳዋ እንግዲህ አሁን ጠፍታለች እያለ ነው። አንደኛው ደግሞ ቪዲዮ ሰርተዋል እና ሱመያ ባጠፊ ጥሩ ነው። ምክንያቱም ለምሳሌ አሁን አባቱ ልጆቹን ይወዳቸዋል። የሆነ ነገር ቢሆንብሽስ እንደዛው ከጎንደር ሄዶ ባይመለስ ኑሮስ አይጸጽትሽም? ይቆጭሻል? ለልጆች ስትይ ታረቂ፣ ቢያንስ ልጆቹን አገናኝ፣ ለመታረቅ ሞክሪ ማለት ነው። ምክንያቱም ያው እንግዲህ መጀመሪያ ላይም አንቺም ፈቅደሻል። እንዲሁም ደግሞ ምንም ማድረግ አይቻልም እንግዲህ አንዴ ከሆነ በኋላ ማለት ነው። ግን ለልጆቹ ስትይ ለልጆቹ ስትሉ ታርቃችሁ ልጆች ሰላም ብታወርዱ ጥሩ ነው ማለት ነው። እና ያው ሰይዶ እንግዲህ መቼም ቢሆን አንቺም ፈለጋ አያቋርጥም፣ እሷም ፈለጋ አያቋርጥም መቼም ቢሆን ማለት ነው። ግን የምር እየተጫወተችበት ነው ማለት ነው። ጎበዝ ብዬሻለሁ እኔ ጀግኒት ነሽ። እና ድምጽ እየሰማሁ ነውና እና እንደዚህ አይነት አባት የምር አይገኝም። እኔ የእውነት ምን ትዝ እንዳለኝ ታውቃላችሁ? ሰይዶ እንደዚህ ሲፈልጋቸው እንደዚህ ሲከታተላት ልጆቹን ማየት ሲፈልግ ኢትዮጵያ ላይ በሚዲያ ወይም ደግሞ እርዳታ እንዲደረግላቸው አባታቸው ከልጆቻቸው ጥለው የሄዱ እናቶች
በቃ ልጆች በራብ በችግር አላቅሽም ወይም ደግሞ ልጆች አይደለም ብሎ ጥሎ የሄዱት አባት እያሉ ወይም ደግሞ ልጁን ጥሎ ሌላ አግብተው ልጆች እየተሰቃዩ እናት ደግሞ ልጇን ተሸክማ በችግር ውስጥ ሆና የምትለምን ወይም ደግሞ እርዳታ ለመና የወጣች እናት ብዙዎቻችን እናውቃለንና በጣም ተሳደኝ ማለት ነው። አያችሁ እንደዚህ አይነት አባት አለ። መቼም ቢሆን በልጆቹ ተስፋ የማይቆርጥ መቼም ቢሆን ልጆቹን የማይክድ እንደዚህ አይነት አባት ይስጣችሁ፣ እንደዚህ አይነት አባት ይብዙልኝ። እና ሰይዶ አሁንም ወደፊትም ሱመያን ይፈልጋታል። የገባችበት ጉርጓድ ድረስ ገብቼ እፈልጋታለሁ፣ መቼም ቢሆን አልተዋስም ብሏል። እንግዲህ ሰይዶ ይቅና፣ እግዚአብሔር አምላክ መጨረሻችሁን ያሳምር። ተገናኝታችሁ ታርቃችሁ አንተም ልጆችን አይተ ናፍቆትን የምትወጣበትና ሱመያም ደግሞ እግዚአብሔር አምላክ ልቧን ያራራል። የተማረረች የተነደደች ነህል ያኔ እንግዲህ እዛ ተቀምጣ ሰይዶ እዚህ ሲያገባ ሰርጉ ላይ ሲጨፍር እሷም እየጨፈረችባቸው ነው አሁን ማለት ነው። እና እልዋን እየተዋጠች ነው ያለችው ማለት ነው። ምክንያቱም ያምር ማንም ሰው ቢሆን እናደዳል፣ ማንም ሰው ቢሆን ይሰማዋል። ስለዚህ እሷም ሰው ናት፣ ተናደዳለች፣ ተቀናለች፣ የቅናት መንፈስ አለ በዛ ላይ ለልጆች ይዛ እና አሁን ደግሞ ሀገሯ ላይ ስለሆነች በቃ በዚህ ወጣ በዚህ ወርዳ አያችኋት ጎበዝ ናት ማለት ነው። እና በቃ ካሁን በኋላ እንግዲህ ልጆች አሉ፣ ልጆች እስካሉ ድረስ ደግሞ አንቺም ልጆች ይዘሽ ወደና ወዲህ ከማለት ብዙም ደግሞ ቂም መያዝ አይደለም፣ ብዙም ደግሞ ልጆች እስካሉ ድረስ ማለት ነው። እና ታረቁ፣ ተስማሙ። በቃ በቃሻል አትደበቂ ነው ማለት ነው። እናንተስ ምን ትላላችሁ በኮሜንት ማለት ነው። የሱመያ ደጋፊ የሰይዶ እኔ በነገራችን ላይ ሁለቱንም እንትን አላቸው፣ ጥፋተኛ እንትን አላቸው። በእርግጥ ያው እሱም በማግባቱ ሁለተኛ ሚስት በማግባቱ ትንሽ እኔ ቅር ብሎኛል። ምክንያቱም አንድ ለአንድ ነው። ያው እንግዲህ የሱን ቦታ ልንወስንለት አንችልም፣ እሱ የመረጠው ነው። ግን ደግሞ እሱ ደግሞ ጎበዝ ነው። ያችንም እቺንም ለማኖር ዝግጁ ነው። እቺንም ደግሞ አኖርሻለሁ፣ በቂ ጉልበት አለኝ አንቺን ለማኖር ልጆችን ለማኖር እያለ ነው ማለት ነው። እንደውም ሌላ ለማግባቱ ላይ ይፈልጋል። ወይኔ ሰይዶ ዘንድሮ በሳቅ ነው የገደሉኝ ማለት ነው። እኔ ሱመያ ናት የምታስቀኝ ማለት ነው። ጎበዝ ናት ግን እግዚአብሔርን ልጆች ይዣለሁ ብሎ አንዳንድ ሴቶች ሆነ አሁን ወይኔ እኮ አልተመቸኝም ለቤት ውስጥ ስራው እንኳን ማለት ነው። ልጆች አሉብኝ፣ ልጆች በቃ ደክሞኛል። በተለይ የነጮች ሚስት ብትሆን አሁን ይሄን ታደርጋለች አታደርግም። ግን ኢትዮጵያ ሴቶች ደግሞ ጀግኖች ነን እኮ ጎበዞች ነን። እግዚአብሔርን ሱመያ በቃ ለብዙ ሴቶች ትምህርት ሆናለች፣ ለብዙ ሰዎች ትምህርት ሰጥታለች ማለት ነው። እግዚአብሔርን የምን መናደድ፣ የምን መቅናት፣ የምን መቆዘም ቆዝሞ የመቀመጥ ምናምን ነገር አያስፈልግም፣ የማዘን ነገር አያስፈልግም። በቃ አሁን ዘና ፈታ እያለች ሀገሩንም እየጎበኘች በዛ ደግሞ ዩቲዩብንም እየሰራች ታውቃላችሁ። በዛ ላይ ደግሞ ንዴቷን እየተወጣች ትገኛለች ማለት ነውና ሁላችንም እንደዚህ አይነት ጠንካራ እንደዚህ አይነት ጎበዝ በቃ የፈለገ ነገር ቢመጣ በፍቅረኛ ብትከዱ በባል ብትከዱ ባልጥሏችሁ ቢሄድ በቃ እንደዚህ አይነት ጉልበት ሊኖራችሁ ይገባል። እንደዚህ አይነት ጎበዝ መሆን አስፈላጊ ነው ማለት ነው። ውድ ቤተሰቦቼ እና መጨረሻችሁ ታርቃችሁ አንድ ላይ ሆናችሁ እሱም ልጆቹን አይቶ ናፍቆቱን ወጥተው ከዛ በኋላ በቃ እንግዲህ ውሳኔዎቹ ያው እኔ አንድ ላይ ነው የምትኖሩ ብዬ አስባለሁ። በቃ ሻላንቺም ታረቂ
እርቅ ደግሞ ፈጣሪ ይወዳልና ማለት ነው። እና ይሄን ይመስላል ውድ ቤተሰቦቼ። ከቆይታ በኋላ ነው የመጣው። ሰብ ላይክ አድርጉ። መልካም ቆይታ